አንተ ልጅ ምን ይሻላል? አረ ልጅ አረ በስመ አብ ለአንተ ጭራሽ ያልጠበቅኩትን ነገር አይ ቢኬ እስኪ ከፍ አድርገው አንተ እያየኸው ነው። በጌታስ በጣም ነው የሚያምረው። እግዚአብሔር አንተ የቢኬ ጊፍት ነው እንግዲህ። አይ ምንድነው? በስመ አብ ሃፒ በርዝዴይ የዛኔ ብር ስላልነበረኝ ነው ያው ሲገባ ያው አረ ምን አይነት ሰው ነው አንተ ሰው? አረ እኔ ቆይ ከሰላምታው በፊት ማለት ነው። ቆይ ሁሌ ምንድነው የማልጠብቀውን ነገር የምታረገው? ላይክ ታይሚንጉ ራሱ አሁን እኔ አልጠበቅኩም። ለሰው ልደት መስሎኛል፣ ለሌላ ልጅ መስሎኛል። እኔ እዛ ነው ኢማጂን ያደረኩት። አረ ነኝ አረ በስመ አብ ተው በጌታስ ማርያምን እወዳቸዋለሁ። መልካም ልደት። እንግዲህ ለልደታቸው አልደረስንም ነበር። ሁሌ ታስለቅሰኛለህ። አረ ዋካት ትልቅ ሰው ነህ። አዎ ወልደ ማልቀስ ነው የነበረው። እግዚአብሔርን ይመቻችሁ። ሰው እንዳይረግፍባችሁ ተጠንቀቁ። ኢሞሽናል ሰው ለማድረግ ሁሌ እኮ እግዚአብሔር ሁሌ እንዳስለቅሰኝ እግዚአብሔር ጭራሽ ባልያዙ እንዲያስቁኛል እንዴ እውነት ገርሞኝ አንተ አልገባም። እግዚአብሔር በቃ ለታሪክ ይቀመጥ የቪዲዮ ያው እንባብን በሆናለች ጅላስ ይመቻችሁ። እንግዲህ 10 ምናምን አመት ፍሬንድሺፕ እና ወንድማችነት ነው። እንዴት